በወተት የሚሰራ ሽሮ ቀምሳችሁ ታውቃላችሁ? ሽሮ ግን እንዴት አባቷ ነው ቅብጥ ያለችው! ጭራሽ በወተት ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ሲጀመር ፊት የሚያጀል ነው። እኔ ለመጀመሪያ ጊዜ ነው የምቀምሰው። የት አካባቢ ባህላዊ ምግብ ይመስላችኋል? ይሄ እንግዲህ ምግቡን ከቀመስከው በኋላ ብነግርህ ይሻላል። ይሄ ደግሞ ምን ይሆን? እንግዲህ ቅቤ የተመታ ቅቤ ኮረፌ። ሙሉ አሰራሩን እጅሽን ቁርጥማት አይንኮ ከተባለችው ሰኒ ጋር እናያለን። ዛሬ ሁለት ጀግና ባልና ሚስቶችን ላስተዋውቃችሁ። ሰናይትና ምናሴ ይባላሉ። መሃል አዲስ አበባ ላይ 3 ትላልቅ ጠላ ቤቶችን ከፍተዋል። ለቡ፣ ፊጋና ጀሞ ላይ። አስቡት፣ ሰፈራችን ላይ የምናውቃትን ትንሿን ጠላ ቤት በዚህ ደረጃ ከፍ ብላ ደረጃውን ጠብቆ እየተሰራ ነው። የሚገርመው ደግሞ ሁለቱም ኬሚስቶች ናቸው። ኬሚስት ናቸው ነገራችን ላይ ሁሉም ነገር ተቀመሞ ነው። በቃ ነጽር አድርገው ምናምን አይታችኋል ላብራቶሪ ውስጥ ሽሮቹንም ስትሰሪያቸው እሱ ተጽዕኖ የፈጠረብሽ ይመስለኛል። ያ ቢሆን ጥሩ ነው። እኛ ሀገር እኮ አንዳንዴ ምርቶቻችን ለተለያየ ዓለም ያልደረሰበት ምክንያት እኮ አንድም ስታንዳርድ ስላልሰራንላቸው ስላላወጣናቸው ነው እንጂ እኮ በጣም የተሻሉ ኒውትሪሽን ኮንተንት ያላቸው ለጤና ተስማሚ ናቸው። ከዚህ በፊት አዲስ አበባ ውስጥ ቀምሼ የማላውቀውን የአጋው አካባቢ መነሽሪ ተብሎ የሚጠራውን በወተት የሚሰራውን ሽሮ ልንቀምስ ነው። ፊጋ ያለው ብራንች ቲክቶከሮቹ፣ የጀሞ ላይ ደግሞ ሁላችንም የምንወደው ተወዳጁን ኮሜዲያን ደረጃ ኃይሌን እናስሞክራቸዋለን። ቀምሰውት ምን ይሉ ለቅቅል አይነት እንትን ነው ወይስ ቅቅል ተበረቆ? ለምቅቅል ነው። አይ እንበላለን ሰሞኑን ታፍቶባት ናዝራዊ ቅቅል ይላል ብሏል። ስለምን ቅቅል እንደሚያወራን እንጃ። በልታችሁ የምታውቁ ጣዕሙን እንዴት አገኛችሁት? ሙሉ አሰራሩን ደግሞ ሰኒ ስትሰራው እናያት። ወተት የሚሰራ ሽሮ ነው። በወተት የሚሰራ ሽሮ ነው። በነገራችን ላይ ሰናይ ጠላ የሚለዩት ሁሉንም በቃ ኪችን ውስጥ የሚጠቀሟቸውን ግብአቶች እንዳለ እዚሁ ነው የሚዘጋጁት። ዘይት አይገባበት፣ በቅቤ ብቻ። ሰኒ ግን ቤት ውስጥ አብሳይ ነሽ በጣም? አዎ። ወይስ እዚህ ደክሞሽ ሄደሽ እዛ? በስላለሁ፣ ግድ ነው። በኋላ ጠይቀዋለሁ ምናሴ። እሺ ስትንተከተል ትንሽ እንደዚህ በርበሬውና ቅቤው ሲቀላቀል ወተት እንጨምርበታለን። ሽታው የሚገርም ነው። ለስንት ሰው ይበቃል ማለት ነው በዚህ የሚሰራው? በዚህ እስከ 5 ሰው ይበቃል። በደንብ እስከ 5 ሰው በደንብ ይበቃል። ስለዚህ ሲታዘዝ ወዲያው ነው ማለት ነው የሚሰራው? ወዲያው ተሰርቶ በትንሽ ድስት ተደርጎ ይወጣል። እስከ ስንት ደቂቃ ይፈጅብናል? 15 ደቂቃ 15 ደቂቃ ይፈጃል። በያቀበጣችሁ ነው? በቅቤ ብቻ ነው የሚሰራው የወተቱ? ዋው! እኔ ለመጀመሪያ ጊዜ ነው የምቀምሰው። ከዚህ በፊት እንደዚህ ነገር ቀምሼ አላውቅም። ጭራሽ ለማስላት ሰኒ ዱቄቱን የቀደመውን ዱቄት አማስለው ደቢ። እሺ፣ ያኛው ሽሮ እንደጠለው እንዳያደርገኝ ብቻ ሰኒ። እሱ ፍራ ሽሮ ለየት ይላል። በሽሮ መልክ ሽሮ አዘገጃጀቱ ለየት ይላል። ይሄ ምን አይነት ሽሮ ነው የሚባለው? ነጭ አይቻላል። ይሄ እንግዲህ ምግቡን ከቀመስከው በኋላ ብነግርህ ይሻላል። ዋው! በለውዝም የሚዘጋጅ አለ አይደለ? ለውዝም እየተቀላቀለ አሁን በአተር ከአተር ጋር ምናምን ተቀላቅሎ መፈጨት ጀምሯልና ቴስቱ ለሚመቸው ሰው ነው እንጂ በብዛት አይመችም። አላርጂክ ያለበትም ሰው በቃ ለውዝም ለነገሩ ሽሮ ራሷ ትበቃለች ለመናገር። አንድ ቡፌ ላይ ግን ከ7 አይነት በላይ ሆና ሽሮ አግኝቻለሁ። 7 አይነት የተለያየ አይነት መልክ ይዛ ማለት ነው። ምጣድ ሽሮ ሆና ተጋቢ ነው። ሽሮ ከተለያየ መልኩ ሽሮ አትክልት ጋር ትሰራለች፣ ትሰራለች። ሽሮ ምንም ማተረው ነገር አለ? ሽሮ ማተነው ነገር የላት። ለኛ ለኢትዮጵያ ያልሆነችው የለም። ወደፊትም ነገር ትሆነልናለች። የት አካባቢ ነው የኛው? ይሄ ምግብ አገው ምድር የሚሰራ ምግብ ነው። ጎጃም ውስጥ አገው ምድር የሚባል ሀገር አለ ታውቃለህ? ወጥ በጣም አሪፍ እና አገው ምድር ላይ ብቻ የሚሰራ ምግብ ነው። ኢቭን ጎጃም ሌላው ቦታ ላይ በደንብ አይታወቅም።
በደንብ ማትፈልጋል ናሴን ራሱ ያሳወቁት ነው። ግን የሚያሳየው በቃ ምን ያህል እንደተትረፈረፈ ለማሳየት ነው። እንግዳ መጥቶ ራሱ እኮ ውሃ ይሰጠው ማለት ያው የሽሮ ቤት የሚበላበት ጊዜ ወተት ምንም አልነበረም። አሁን ነው እንግዲህ ምግብ ጥያቄ ሆነብን አሁን አይደል? እንግዲህ በእነሱ ዘመን ወተት ቅቤ ጥያቄ ውስጥ የሚገባ ነገር አልነበረም። አሁን እኮ ነው እስኪ ስንገባ በየሰፈራችን ወተት ሊትር ራሱ ወተት ሊትር መገኘት ንጹህ ወተት ማግኘት ውሃ ያልተቀላቀለበት ፈተና በጣም። ነጭ ሽሮ ሳይ ግን ለመጀመሪያ ጊዜ ነጭ ሽሮ ሳይ ለመጀመሪያ ጊዜ ነው። ወይስ በርበሬ ቀነስ ብሎ ምናምን ነገር እስኪ እናየዋለን። አግዝሽ ይይዝብሃል እንትን ይጓጉልብሃል። አንተ ያማሃል ሽሮአችን እስኪደርስ ወደ ጠላችን እንመለስ። ሁለቱ ኬሚስቶች በባህላዊ መንገድ ትሰራ የነበረችውን ጠላ ይዘቷን ሳትለቅ ጠላ አምሯችሁ ግን ከሀገር ውጭ ለሆናችሁ ወይም በተለያየ ምክንያት ጠላ መጥመቅ ለማትችሉ በቀላሉ ድፍድፉን ቤታችሁ ወስዳችሁ የጠላ አምሮታችሁን የምትወጡበትን መላ ዘይደዋል። አዎ በ8 ቀን የሚደርስ 2 ወር የሚቆይ 2 ዓመት የሚቆይም አለ። ፓውደሩ 2 ዓመት ይቆያል። 2 ዓመት ፓውደሩ 2 ዓመት ነው የሚቆየው። ዋው ምንም አይሆንም። ወስደህ አንተ መጠንሰስ ነው። እንደውም አንዳንድ ሀገር ላይ በጣም ቴስቱ ራሱ ይለያል። ስዊዘርላንድ ባለፈው የሞከረችው ከስተመሬ እጅግ በጣም ከውሃው ጋር ከመስማማቱ ይሁን አላውቅም ማለት በቃ በጣም ተመቻት። በጣም የሚገርም ጠላ ነው ብላ ቪዲዮ ምናምን እየላከችልኝ ነበረ። ይብላይ ከስንት በኋላ ነው የደረሳት ማለት ነው? እሷ የ6 ሰዓት ፍላይት ነው አውሮፓ ሰዓት ደርሶ 6 ሰዓት ደረሳት። ግን ወስዳ 8 ቀን ከ6 እስከ 8 ቀን ባለው ይደርሳል። ደፈደፈችው። ከዛ በኋላ 6ኛ ቀን ላይ አጣላለች። ፕሮሲጀር አለ እንልካለን አብረን ፕሮሲጀር ምናምን እንዴት ተደርጎ እንደሚሰራ ጠምቅ ያላቀም ምናምን የምትሉ ሰበብ የምታበዙ ሰዎች ምንም ምክንያት የላችሁም። በቃ ይሄኛው ለኤክስፖርት ስታንዳርድ ያዘጋጀናቸው ናቸው። ለሀገር ውስጥ በአማርኛም ቨርዥን አለ። ኢንስትራክሽን በሁለት አይነት መልኩ ነው የምናዘጋጀው። ይሄኛው የጠላ እህሎችን የያዘ ነው። በዚህ ባስቀመጥነው ኢንስትራክሽን መሰረት ተከትለው ሲሰሩት ከ6 ቀን እስከ 8 ቀን ይቆያል። ከዛ በኋላ ለመጠጣት ዝግጁ ነው ማለት ነው። ይሄኛው የጠላ እህል የምንለው ነው፣ ፓውደር ነው ማለት ነው። ይሄኛው ደግሞ ያለቀለት የጠላ ድፍድፍ ነው። በውሃ ጋር ብቻ ሚክስ በማድረግ መጠቀም ይችላሉ። ከ3 ሰዓት በኋላ ለመጠጣት ዝግጁ ነው ማለት ነው። የምር ነው። ጠላን ዘመና የትም አሁን ከተለያየ ሀገር ተወላላችሁ ግን ጠላ ካማራችሁ ስልክ ቁጥር አለ። ራሳችንን እንልካለን። ከኛ ጋር አብረው የሚሰሩ የቢዝነስ ፓርትነሮች አማካኝነት ደግሞ እንደርሳለን። የማይላክበት ቦታ የለም። ይሄኛው ለ2 ዓመት ይቆያል። ምንም አይነት እርጥበት የለውም። ውስጡ አልሙኒየም ፎይል ነው ያለው። ይሄኛው ደግሞ ለ2 ወር መቆየት ይችላል አለበት እና ቀዝቃዛ ቦታ እንዲያስቀምጡት እንመክራለን። ኢንስትራክሽኑ ላይ በግልጽ ተቀምጠዋል እንዴት ማስቀመጥ እንዳለባቸው። ለረጅም ጊዜ የሚቆይም እንዳላችሁ ይሄኛው ለ2 ዓመት፣ ይሄኛው ለ2 ወር። ይሄኛው 1 ኪሎ ነው፣ 3 ሊትር ጠላ ይወጣዋል። ይሄኛው 1 ኪሎ ድፍድፍ ነው፣ 2 ሊትር ይወጣዋል ማለት ነው። መደወል ብቻ ነው ያለባችሁ። ከታች ባሉ ስልኮች ደውሉላችሁ። ጠላ ካላችሁበት ቦታ በቃ ምን መልፋት አይጠበቅባችሁ። እናንተ ቪዲዮን ቲቪ ላይ ክፈቱ ሲተነሰስ ምናምን ያለው እዚህ እናንተ ቤት ውስጥ በስንት ሰዓት ውስጥ? 3 ሰዓት ውስጥ ጠላ። አሁን ወደ ሽሮአችን እንመለስ። ሽሮአችን አሁን ትንሽ የውፍረት ምልክት ይታያል። የውፍረት ምልክት እየታየባት ነው። ወተት የሚሰራ ሽሮ እንበላ ደቂቃዎች ናቸው የቀሩት። እንጀራ ምናምን እዚሁ ነው አይደለ? ሁሉም ነገር እንጀራችን ባይተው የኛ የተለየ ነው። የጤፍ እንጀራ ነው የምንጋግረው። አምጥተን እናሳይ እንዴ? ያው ስንበለው በኋላ እናየዋለን በደንብ። የቤት እንጀራ ነው። ከቤት እንጀራ ግሬዱ 1 የጨመረ ነው። አሁን ጓደኞቼ ከኔ ነው ዱቄት ምናምን እየወሰዱ ያሉት። ምክንያቱም አንደኛ ጤፉን እንመርጠዋለን ሳይቀላቀል ከገበሬው እንቀበላለን። ከዛ በወንፊት ነው የምናጣረው። አስፈጭተን ቆንጆ ፕሮሲጀር አዘጋጅተናል። እነዚህ እርሾውን የምናስወግድበት ሚንስ ምናምንም አሪፍ ነው። እርሾ ነው አይደል የሚያቦካው። እርሾ በተገለባበጠ ቁጥር ሌላ ሽታ ምናምን ያመጣል። አይተህ ከሆነ አንዳንድ እንጀራ ልትበላ ስትል ይሸታልና እሱ እንዳይመጣ ያው የምስራንም
ትንሽ አደርገንበት ማለት ፍርፍሩ ውሃ እየሞላ የሞቱ ይስቶችን እናስወግዳለን። ቤት ውስጥ በጣም ጎበዝ ባለሙያ ነበርሽ ማለት ነው። ኬት የመጣ ነው የሁላ ሙያ? የእውነት እናቴ በጣም ባለሙያ ነበረች። እኔም ባለሙያ ነኝ። ባሌን ራሱ በዶሮ ነው የጠበስኩት። በደንብ ነው የምሰራው ወጥና ዶሮ ወጥ በቃ እኔ ፋብሪካ ራሱ ገብቼ ግራ ገባኝ። ሽሮ ሲበሉ ይሄን ማህበሩት መጀመሪያ የተቀጠርኩበት ካምፓኒ ላይ ተቀጥሬ ስገባ ሰው ቤት ሽሮ ስቀምስ በጣም ጨነቀኝ። እንዴ እንደዚህ ነው እንደሚበላው ብዬ በቃ ኦልሞስት ለግቢ ሴት ካምፕ ነበር እንደዚህ ፋብሪካ ነው። ለሁሉም ሽሮ አሰራር አሳየዋቸው። ሽሮ እንዴት ነው የሚቀመመው የሚለውን ማለት ነው። ይሄ ጥቁራት ምናምን የገባበት ሽሮ ምን ታውቃለህ? እንደሱ አይነት ሽሮ ነው በብዛት የሚዘጋጅ ነበርና ወደዚህ አሁን ወደ ሰናይ ሽሮ እዛ የሚሰሩት ነው ወይስ እንዳለ ሰራተኞቹ? አይ ጎረቤቶችን ሽሮ ምናምን ሲበሉና እንደዛ ነውና ዶርም ተከራይ የመጀመሪያ ስራ ተቀጠረ። ዶርም ተከራይቼ አከራይ አንኳኩታ ግን ምግብ እንዴት ነው የምንሰሪ ትለኝ ነበር እና ሙያ ከቤት ከእናታችን ነው የወሰድነው። ጎረቤት የሚጠራ ሽታ ያላቸው ምግቦች ናቸው እና አዳዲስ ምግቦችን ደግሞ ክሬት ማድረግ ደስ ይለኛል ለምናገር። እሱ በነገርሽ ላይ በጣም ክሬቲቭ በሆንሽ ቁጥር ሰዎችንም አንቺ ጋር የማስቀረት እድሉ ሁሌ ደግሞ ሜኑሽን ደግሞ አፕዴት እንድታደርግ ያደርጋል። ቢዝነስም ደግሞ በራሱ ደግሞ አዳዲስ ነገሮች ይፈልጋል። ይሄን ቪዲዮ እያያችሁ ያላችሁ ልጆቻችሁን የምር አስተምሩ። ያኔ ቀብጠን ነው እኛ ወንድነን ብለን ባለመማራችን ምክንያት አያችሁ አድጎ ትልቅ ቢዝነስ መሆን ይችላል። ጠላ መጥመቅ በራሱ አሁን ከተማ ውስጥ ትላልቅ ጠላ ቤቶች እያየን ጠላ ቤቶች የተከፈቱ ነው። ከትላልቅ ጠላ ቤቶች መካከል የኛም አንዱ ነው። ሰናይ ጠላ የመጀመሪያው ለቡ ነች። የትኛው ብራንች? ላፍቶ ነበረ። ከላፍቶ ነው ወደ ለቡ የወሰድናት። ያው ላፍቶ ብዙም ቢዝነሱን ሳናቅ ያኔ ቢዝነስ ማይንዳችን ስላለበት ሰፈር ላይ ገባ ብለን ነበር የከፈተው። ደግሞ የቆየን ቢዝነሱን አንደርስታንድ ስናደርገው ወደ ለቡ ላይ በጣም ለቡ ነው የምታውቀው። በጣም ነው የሚጣፍጠው ጠላቸው ለመናገር ሳታስቡት 2 ሊትር አንጨርስም እንዴው 2 ሊትር በላይ ከዛ በላይ ጠጣ። ለቡ ከሄድኩ እዛ ቤት አለመግባት እኔ ከብደኝ። ይጠጣል ጠላ በጣም በዛ ላይ ደግሞ ምንም አድሮም ቤት ገብተህ ምናምን ጨቋራ ምናምን ማባዮችን በዛው ልክ በጣም ብዙ ነው ያለው። ከአነባበሩ ጀምሮ ሮበኑክ የሌለ የለም። እንግዲህ አሁን ደግሞ አዲስ ሜኑ አለች እንጀራ በቅቤ። እሷንም አሰራሯን እናያለን ዛሬ። ማናየው የለም። ሽሮዎችም አሁንም እየወፈራን በጣም ደስ ይላል። ታያል እንጀራ ሽሮአችን ደረሰች። ያው እዛ ድረስ እስኪወጣ አልቻልኩም። ስለዚህ እዚህን ቀምሷል። እሺ ደይው አቤት ለመጀመሪያ ጊዜ ነው እንግዲህ የምንቀምሰው። ችሮስ የበላው ቀን ትዝ ይላል። ፊቴ ላይ ያሳየሁት ሪያክሽን እስኪ ሌላ ሪያክሽን ከተደገመ ወተቱ ጣዕም አለ በደንብ አድርጎ ማለት ነው። እና ሽሮዋም ደግሞ በደንብ አሪፍ ሆና እንደተቀመመች ያስታውቃል። ከቃሪያ ጋር ይሄ ስንግ ቢሆን ደግሞ ትላለህ። ችግር የለውም። በኋላ በጣም ነው የሚጣፍጠው። ሰኔ የምር በጣም አንደኛ። ዋው! በኋላ በቃሪያ እንበላታለን። በቃሪያ አጉርሳችኋል። ወተት ሽሮ በቃሪያ በእናንተ ስም አንደኛ። ቀጣዩ ምግባችን እንግዲህ ቅቤ የተመታ ቅቤ ኮረፌ። ቅቤ በምን በሚጥሚጣ ነው በርበሬ? በበርበሬ። እዚህ ቤት ቅቤ ነው እንግዲህ ዘይት የለም። ይሄ እንዴት መሰለህ? ይሄ በደንብ ይመታል። አሁን ይሄ ተመቷል። አንዴ ተመቷል፣ ግን እንድገመው። ይሄ በቃ ምን ብዬ ላስረዳህ? የሚመታው አመታት በጣም ነው መመታት ያለበት ኮንስትራክተሩን እስከሚቀየር ማለት ነው። ይሄንን እስኬት ለምርሽ ከታውቁ የት አካባቢ ነው? ይሄም የኛ አካባቢ ምግብ ነው፣ ጎጃም አካባቢ። እንግዳ ሲመጣብህ በቃ ቶሎ ገባ ብለህ ወደ ኪችን ይሄን መታ አድርገህ
የምታመጣው ምግብ በጥብስ እንጀራ በተለይ ሌላ ታሪክ ነው። በቃ ሙሉ ቅቤ ነው ያው ሌላ ነገር ምንም ነገር የለውም። ሽታው ያስታውቃል። ያው ዋው አሪፍ ቅቤ እንደዚህ ያስታውቃል ከሽታው። አዎ ዛሬ ይሄው አሸዋ ነው። አሁን ተመቶ ፍቅር ጥሬ ቅቤ አምጪ ማይኔ ቆንጆ የቅድሟን አምጪ። ሲመታ ነው እንደዚህ የሚመጣው። ይሄ ወደዚህ ነው የሚቀየረው። ከዛ ይሄ በደንብ ተመቶ ካለቀ በኋላ ልቀቅ ጫው ስጭ። ይሄ እጅም ይጠይቃል በነገራችን ላይ በጣም በደንብ አድርጎ መመታት ያለበት ይመስለኛል። በጣም ይሄንን በተለይ በረዶ ቤት እንደዚህ ቆጭ ታረጋውና በደንብ ሲረጋ ያንን ደግሞ ለማላቀቅ ተስተለ የመጨረሻ የሚያምር ትኩስ መሆን የለበትም። ምንም እንትን የለም። አሁን ትኩስ መሆን የለበትም። ትኩስ ከሆነማ ይረጋል። ይሄ አሁን ትኩስ ከሆነ ይረጋል። አሁን ደርሷል። ሲቀዘቅዝ ነው ይበልጥ እንጣፍ። ሲቀዝቅዞ እንደገና ስንመታው ምን መታው ለምን መሰለህ እንደዚህ ቦንድ ስትራክቸር እያልኩ ምን እንደሆነ ተመልሶ እንትን ሲል እቺን ምን ቀምሳታለን። እኔ ላጪ ጠብ ይበልላት እኔ ጎርስላችኋለሁ። ከዛ ምን እንደምን ከአባቴ እስኪ እናጣጥመዋለን። አፊ በምራቅ ሞላ። ሽታው ይሄንስ ምን ላጎርሳችሁ? ዋው ይሄንን ምን እናገምታችሁ? ደስ ይላል። ሌላ ታሪክ። ይሄ አጉርሳቸው እና ሌላ ታሪክ። ታያል የምር ሰኒ አንደኛ በጣም ነው የሚጣፍጥ የምር። የኛውማ ስም እናወጣላትና እንደተለመደው ሰኒ ሽባርክ የምር እጅሽን ቁርጥማታኝ ኮኑ በሯ ሲመረቅ በጣም ነው የሚጣፍጡት። እዛስ ምን እንጠብቅ እስኪ? እዛ እንግዲህ ሁሌ የምናቀርባቸው ለምሳ ምግቦች መቀቀል በየአይነት እንግዲህ ቅዳሜ ደግሞ በተመረጠ ቀን የምናቀርበው ዶሮ፣ እንዲሁም ደግሞ ምግቦች ሰብሰብ ብለው ማህበራዊ ሆነው ይዘን እንመጣለን። በቃ እንግዶችን ዛሬ ይዘጥ ነው ማድረጋችን በሚገባ። ስለዚህ ዛሬ ደግሞ ምን ይቀርባል የሚለውን አብረን የምናየው ይሆናል። ሙሉ አሰራሩን አይታችኋል። አሁን ደግሞ የእንግዶቻችን ሰዓት ነው። እንግዶቻችን ከቀመሱት በኋላ ምን የሚሉ ይመስላችኋል? ቅቤ ልውሻ ያው ስታርተር በሏት ለምግብ ማለት እኛ ዶሮን ከበላን በኋላ ብቻዋን ነች። ምግብ ወንጀል ለዞላ ስታርተር ነች እቺ ለኛ ነው ምሳሌ ትክክለኛ። ግን እስኪ ይሄን ቀምሳችሁ አስተያየታችሁ መስማት እንፈልጋለን። ሲሰራ ይቻላል ሌላ ታሪክ ሞከር እስኪ የዞላን ቀምሰን ሞክራት። በጣም ነው የሚጣፍጥ። አበዳ ማርያም የቅቤው ቃና በጣም ደስ የሚለው በቃ ቅቤ ብቻ ነው ቅቤ። እዛ ሲጣፍጥ እዚህ የተቀመመ ደግሞ በርበሬ ያለ እሱ ጋር ተመቶ አሰራሩን አይተማል። እንትልል ነው ጤናታ እቤት ውስጥ እንጀራ ሲጋገር ትኩስ እንጀራ ላይ በቅቤ ተቀብቶ እንደሚመጣ አጥስ ስሜታ ምን ነበር እሱ ቃተኛ እስማ እቤት በቃ ሲጋገር በትኩሱ ማለት ነው። ይሄ ሌላ ታሪክ ያምር። ሰኒ በድጋሚ ሆነት እጅሽን ቆርጠዋል። በጣም ይጣፍጥ። እንደዚህ አይነት ምግቦች ሜኑ ላይ መግባት መቻላቸው ራሱ ይሄ ቤት ውስጥ በቃ እናቶችን ብቻ እንድናስታውስ የሚያደርጉ ምግቦች። አዎ የቤት ፊሊንግ አለው። ያልተለመደ ነው።
እንግዶቻችን ሁሉንም ምግቦች ወደዋቸዋል። በተለይ እችኛዋን ቀበጧ የምትባለውን በቂቤ የሚሰራው ምግብ ደሬ በተለይ በቃ ያለዚህ ምግብ አልበላም እያለን ነበር። በሶስቱም የሰናይ ጠላ ብራንቾች ታገኟቸዋላችሁ እነዚህ ምግቦች። እንዳጋጣሚ ጀሙ ከደሬ ጋር የሄድንበት ብራንች ላይ የምርቃቱ ጊዜ ነበር ነው። ቁርጥም ነበረ። ቁርጣቸውንም ሞከረናል። በጣም አንደኛ ነበር። ሰናይ ጠላ በጠላ ይታወቁ እንጂ ጠጅም አላቸው። የሚገርም ጠጅ። በስክሪኑ ላይ ባሉ ስልኮች ደውሉላቸው። የተለያዩ ፕሮግራም ካለባችሁ ደግሞ በጀሪካን ያላችሁበት ድረስ ይላክላችኋል። ቤተሰቦች ቻናላችንን ሰብስክራይብ ያደረጋችሁ ቀጣይ ማን ይጋበዝ የትንሂድ ቀጣይ በአዲስ ቤት በአዲስ ጣም እንገናኛለን። ይመቻችሁ። ቻው